ጥያቄ ለክርስቲያኖች ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና ይላል። ስለዚህ አንድ ሰው ወደ እናንተ ሲመጣ ግን የክርስቶስን ትምህርት ካልተቀበለ እርሱን ሰውዬ ሰላም አትበሉት። ኦኬ፣ ሰላም ካላችሁት ደግሞ ከሱ ክፉ ስራ ትካፈላላችሁ ብሎ ከክርስትና ውጪ ያሉትን አካላት ሰላም ማለት እንደሌለባችሁ ይናገራል። ይህንኑ ታሪክ ደግሞ ወደ ቅድስት አርሴማ እናመጣለን። እንግዲህ አርሴማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደ ቅድስት የምትታይ አይነት ሴት ናትና ኤኒዌይ በዚህ መጽሐፍ ላይ ገድለ ሰማዕት ቅድስት አርሴማ ምዕራፍ 8 ላይ እንደዚህ ይላል። አንድ ንጉሥ አርሴማን ሰላም ይላታል። እንግዲህ ሰላም ሲላት የእሷ ምላሽ ደግሞ ይሄ ነው። ብሩክት ቅድስት ግን በስድብ ቃል እየሰደበችና እየተቆጣችው መለሰችለት፣ አንተ ውሻ፣ እኔ ካንተ ጋር አልነጋገርም። ሐዋርያው አለች። ያው ይሄኛው መሆኑ ነው። ሐዋርያው ክርስቲያን ያልሆነውን እንዴት አደርህ እንዴት ዋልህ አትበሉት። እንዴት አደርህ እንዴት ዋልህ የሚል ቢኖር በስራው ወይም በአምልኮቱ አንድ ነው እንዳለው በቃልህ ነገር አንድ አልሆንም አለችው ይላል። ስለዚህ ንጉሱ እንዴት አደርሽ እንዴት ዋልሽ ሲላት እየሰደበችው አንተ ውሻ የሆንክ ሰውዬ ክርስቲያን ያልሆነውን እኮ እኛ እንዴት አደርክ እንዴት ዋልክ አንለውም ብላ አርሴማ ትናገራለች። አሁን እዚህ ጋር የኛ ጥያቄ ዛሬ ላይ ክርስቲያኖቹ እንዴት አደራችሁ እንዴት ዋላችሁ ስትሉን ከየትኛው ቃል ተነስታችሁ ነው? እኛም ሙስሊሞችን ወይ ሌሎች አካላትን እንዴት አደርክ እንዴት ዋልህ ማለታችሁ ከመጽሐፍ ቅዱስና ከአርሴማ ቅድስት ከምትሏት አካል ጋር አያጋጫችሁም ወይ?